በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፌያለሁ። ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። በቲክቶክ በተለያዩ ሚዲያዎች ላይ ታዋቂ ነች። ሳሚ እናት በሚል ቅጽል ስም ነው የምትጠራው። አቤት ሳሚ ፈልጌ ነበር። ሳሚ ፖፖ ላይ ነው። ሳሚ እኔ ጓደኛ ፖፖ ላይ ነው። ምን ነው በገዛ አያትሽ ማለት ነው? በገዛ አያትሽ? እንደዛ እንትን ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሴፉ በወንድ ብዙ ተፈትኛለሁ። በቃ እግዚአብሔር ነው አባትም እናትም ሆኖ ያኖረኝ። የአደጋ ጊዜ ተጠሪ እግዚአብሔር ነው ምናምን። እንደውም ባለፈው አሞኛ ሐኪም ቤት ሄጄ የአደጋ ጊዜ ተጠሪ ላይ ስልክ ቁጥር ጻፊ ሲሉ አሁን እግዚአብሔር ብዬ ነው የምጽፈው የራሴን ስልክ ነው የምጽፈው ብዬ እየሳኩ ነበር በራሴ። ይሄን ያህል አሁን ይህን ፖስት ሳደርግ ራሱ በቃ መቼ ነው የሚያበቃው? 29 ዓመት እስኪሞላኝ በወንድ ብዙ ነው የተፈተኑት። ብዙ ያው ባሳየ እጄ ላይ ብዙ ምልክቶች አሉ። ዩኒቨርሲቲ ያለው በተደጋጋሚ ሆስፒታል ገባ ነበር። በጣም እልህ ይዘኛል ደግሞ በቃ መውደቅም አልፈልግም። እግዚአብሔር ይመስገን ስላለው ነገር። አሁን ቪዲዮዎች ላይ ቲክቶክ ላይ እያየሁት ነበር። እጅሽ ላይ የተተለተለ ሰውነትሽን እያየሁ ነው። እሱ ምንድን ነው? ዩኒቨርሲቲ ያለው ነው። በጣም በቃ ሎንሊነስ ሲሰማኝ፣ ብቸኝነት ሲሰማኝ በቃ የሆነ አንዳንዴ የምኖርለት የምታገለው ህይወት ምናምን በቃ እንትን ሲለኝ በዛ ምክንያት በቃ መሞት የምፈልግባቸው ታይሞች ነበሩ። መኖር የጀመርኩት ከወለድኩ በኋላ ነው። በቃ ለመኖር አሁን እኮ እሷ ባትኖር ኖሮ ይሄ ዛቻ ለእኔ እድል ነበር። ምናልባት ከጥቂት ዓመታት በፊት እገልሻለሁ ቢለኝ ራሴን አጥፍቼ ሲኦል ከምሞት ከምገባ ለእኔ እንደ ኦፖርቹኒቲ ነበር መወስደው የዛሬውን ዛቻ። በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራውን አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ሸንጤን ወጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እንደዛ አይነት ሁኔታ ላይ ሆኜ ነው ፖስት ያደረኩት። ምክንያቱም የሳሚ እናት የሚለውን የቲክቶክ ገጽሽን እያየሁ ነው። ወደ 470 ተከታዮች አሉ። አንድ እኔ ግን ምንድን ነው አሁን ምን አድርጊ ነው የሚልሽ? አሁን ሴክሹዋሊ አቢዩዝ አድርጓል፣ ያሁሉ ነገር ታልፏል፣ ሙከራ አድርጓል፣ አምልጠሻል። ከዚህ በኋላ ምንድን ነው ምን አድርጊ ነው እያለ ያለው ስልሽ ምንድነው? እኔም እሱም ጋር ፍርሃት አለ። ገብቶሻል አይደለ? እሱ ያው ኦልሬዲ ስለኔ የምታውቀው ነገር አለ ብሎ የሚያስበው ነገር አለ። በእንደዚህ አይነት ሁኔታ ውስጥ ተረጅኝና እኔ ጋርም ፍርሃት አለ። እሱም ደግሞ ስምና ዝናውን ማጣት ስለማይፈልግ ሶሻል ሚዲያ ላይ እንድፈራው ምንም አይነት እንትን እንዳልል እሱ በጣም ፓወርፉል እንደሆነ ብዙ ነገር እንዳለ ምናምን ነገር። ስለዚህ ዝም ለማስባል ነው ማለት ነው። እዛቸውም ያስፈራራል እና በተደጋጋሚ ያስፈራራኛል። በማናጀሩ በኩል አንድ ልጅሽን ማሳደግ አትፈልጊ ነው። በስራ አጋጣሚ ነው ያወቅኩት። አቢዩዝ ያደርገኝ ነበር በጣም ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። በቃ ሌላ ፐርሶናሊቲ ነው ያለው። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ከዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆችን እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ። የጸብ መነሻ ነበራችሁ ሲሆን? ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይሄን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ።
ስናወራ ማለት ነው። እና ምናልባት ቅድም ስትይ ነው እንደገባኝ ራስሽን ለማጥፋት ሞክረሽ ነበር፣ የሄድሽበት በወንዶች ተደጋጋሚ ጥቃት ደርሶብሽ ነበር። ይህን ሁሉ ችለሽ ነው ደስተኛ መስለሽ ለመታየትና ደስታን ለመፍጠር ኮሜዲ የምትሰሪውና የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር እና በሰርባቸው አጋጣሚዎች በሙሉ አቢውስ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ እንደዚህ አይነት ነገር ያጋጥመኛል ምናምን እዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ሲሆን ምናልባት የወሰድሽው ያው የተሰማሽን ስሜት በሶሻል ሚዲያ ማጋራት እንዳለ ሆኖ ለህግ አካላት አሁን እንደዚህ አይነት ነገሮች ሲያጋጥሙ የተሰማሽን ነገር ለህዝቡ መጻፍና መግለጹ እንዳለ ሆኖ ምክንያቱም ያው ስለጻፍሽው ነው አድናቂዎችሽ አይተው ለእኛ ነግረውን እኛውን የደውልንልሽ ልክ እንደዛ ሁሉ ደግሞ ጉዳዩን በህግ አግባብ ለማስያዝ የሄድሽበት ርቀት እስከምን ድረስ አንዳንድ ሰዎች ያው በአቅምም በዝናም በገንዘብም ከአቅም በላይ ይሆናሉ እና ትፈራለህ ምን ያህል መታገል እችላለሁ የሚለው ነገር ያስፈራል። ደግሞ ያው ደህና ቤተሰብም የለኝም። ሶሻል ሚዲያ ላይም ብዙ ሰዎች እንደሚያውቁኝ ራሴን አስተምሬ ምናምን በራሴ ተፍተፍ ብዬ እዚህ ደረጃ የደረስኩ ሰው ነኝ እና ናድረስልኝ እና ቁምልኝ አግዘኝ ምናምን ምለውም ሰው የለም። እንግዲህ በቅድምም ያልሽን ነበረ የመድፈር ሙከራም ተደርጎብሻል፣ ዛቻና ማስፈራራም እንደዚሁ አለና ይመስለኛል ይሄ ወደ ህግ ለመሄድ ከበቂ በላይ ነውም ብዬ አምናለሁ። እንደው ፍርሃቱ እንዳለ ሆኖ በቲክቶክ በተለያዩ ሚዲያዎች ላይ ታዋቂ ነች። ሳሚ እናት በሚል ቅጽል ስም ነው የምትጠራው። አቤት ሳሚን ፈልጌ ነበር። ሳሚ ፖፖ ላይ ነው። ሳሚ እኔ ጓደኛ ፖፖ ላይ ነው። ምን ነው ልጅ እኮ ነው ልጁ ገና 24 ዓመት እኮ ነው ገና። ምን ነው እሺ አንዴ እኔ ፈልጌ ገና አጥቧለሁ። አጥቤ ፀሐይ ላይ ደግሞ ወገቡን አሻለሁ። እሺ ማዝሚያጥቁት እኔ ላይ ማጥባ ልጅ አይደለም እንዴ? ልጅ አይደለም እንዴ? ገና 24 ዓመት እኮ ነው። ፀሐይ ላይ ወገቡ ይታሻል። አንቺም ደግሞ ወገቡ ጠንከር ቢልልሽ ይሻላል። ምንድን ነው? እሺ ልጠብቀው ምግብ አበላዋለሁ። ምግብ አምልቼ አስገሳዋለሁ እንደገና ወደ ላይ ነዋል። ምንድን ነው 24 ዓመት እኮ ነው ገና። ምንድን ነው እንደዚህ ሰው እናቱ ልሸኝሽ ወይስ ትሄጃለሽ? ልሸኝሽ ሄዳለሁ። ማዘር ምንድን ነው ልጅን ማቀው ነው ልጅነቱን ገና 24 ዓመት ሞላው ቁመቱ መለነው ነው ብላችሁ ልታበላሹት ነው እንዴ? ሳሚ ያራህ ነው። ግን በኢንስታግራም ገጿ ላይ በግል በተለይ በሷዳ ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን አይተው ብዙዎች እንደው ደውሉላትና እስኪ አውሯት አሉ። እንደምን አመሸሽ? እንደና ነኝ ሴፊ። ያለችበት ሁኔታ ጥሩ ላይሆን ይችላል። የጻፈችውም ነገር ምናልባት አስደንግጦናል አሉ እና ምን አጋጥሞሽ ነው እንዲህ አይነት ጉዳዮችን ሶሻል ሚዲያ ላይ ያጋራሽ? በታዋቂ ሰው አቢዩዝ የምትደረጉ በታዋቂ ወንዶች አቢዩዝ የምትደረጉ ሴቶች ሴክሹዋሊ አቢዩዝ የምትደረጉ ሴቶች አዳምጡኝ። እኔ ስቶሪ ታይም ብዬ ሰሞኑን ወይ ቲክቶክ ላይ ወይ ዩቲዩብ ላይ በሰፊው የሆነ ነገር እነግራቸዋለሁ ስለ አንድ ታዋቂ ሰው። በጣም ታዋቂ ሪስፔክትፉል የሆነ ምናምን ነው ማን እንደሆነ አታውቁም፣ ግን ሴክሹዋሊ በጣም አቢዩዚቭ የሆነ ሰው ነው። ሴቶችን በጣም የሚንቅ ስሙን ዝናውን ተማምኖ ብቻ I will tell you the story አንድ ቻናል ላይ ጠብቁኝ።
አዎ ያው እኔ ብቻዬን ነው የምኖረው ከልጄ ጋር። የምሰራውም ከሚታወቁም ከማይታወቁም ሰዎች ጋር ነው የምሰራው እና ያው ሴት ስትሆን ብቻህን ስትሆን ደግሞ ብዙ ነገር ያጋጥመሃል እና አሁን ሼር ያደረግኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቀዋለህ ብዙ ነገር። ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው። እንዲያው የሰው ሰው የሰው ሰው እንዲያው የሰው ሰው እንዲያው የሰው ሰው የሰው ሰው እንዲያው የሰው ሰው የዱባ አውሮፕላን የሰው ሰው በማይመለሰው። ለዛሬ የፍቅር ጉዟቸውን የትዳር ተሞክሯቸውን ሊያጋሩን አገልጋይ ዮናታን አክሊሉና ባለቤቱ ዶኢ ምሩ እዚህ ስቱዲዮ ተገኝተዋል። ስንት ዓመት ማለት ነው? 10 ዓመት በትዳር። አሁን የካቲት 4 ሲመጣ 10 ዓመታችን። በፍቅር ግን ወደ 15 ዓመት አንድ ላይ 15 ዓመት። በጣም ደስ የሚል ጊዜ ነበረ። እኔ አገልጋይነት ውጪ ሌላ ምንም መሆን አልችልም። ልሆን የምችለው በምድር ላይ አገልጋይ ብቻ ነው። አብራኝ ሆና አካል ልታዚዝ የምትችል ሰው ታስፈልገኛለች። ስለዚህ ማግባት አለብኝ ብዬ ወሰንኩ ማለት አሁን በቃ ማግባት ያለብኝ ጊዜ ነው። እንድኖር በማይፈልጉ ፊት በጤና እንድገኝ በህይወት የመሸው ሌሊት እየነጋ ሁልጊዜ አንተ ነህ ከእኔ ጋር የዕድሜን ቀናት የጨመርክልኝ ደጉ ጌታዬ ከፍ በልልኝ የዕድሜን ቀናት የጨመርክልኝ ደጉ ኢየሱሴ ከፍ በልልኝ እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን አንድ ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። እንዴት ናችሁ? እኛ ደህና ነን። እንኳን አደረሳችሁ። እንኳን አደረሳችሁ። ዛሬ በአበሻ ቀሚስ መምጣት አልፈለግንም አይደለ? አዎ አይደለ? ምክንያቱም ደግሞ አልፈለግንም። ሁሌ አበሻ ቀሚስ ይለበሳል? አይለበስም። አይለበስም። እሺ 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 አይለበስም። አይቻልም። እንደዚህም ይለበሳል አይደለ? 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 ይለበሳል አይደለ? አይደለም። እሺ 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 አይለበስም ያበሻ ቀሚስ ሁሌ። እሺ ንገሪያቸው አይለበስም በያቸው። አብለብሽ ወይስ እሺ ወዳችኋለሁ በያቸው። ወዳታለሁ። በስራ አጋጣሚ ነው ያወቅኩት። አቢዩዝ ያደርገኝ ነበር በጣም ሚዲያ ላይ ምናምን ትልቅ ስም ነው ያለው፣ በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። በቃ ሌላ ፐርሶናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ የቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆችን እንደዚያ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረኩት የቪዲዮ። ፀጉርሽን ተቆርጠሻል ደግሞ ምንድነው እንደሚያደርግሽ? እሰይ ኧረ ተረጋጊ። እሰይ እሰይ ወላድሽ እንደ እሰይ ፀጉርሽን ተቆረጥ እሰይ ምንድን ነው ብሏል አዶናይ። ለእናንተ አይነት ወሬኞች እሰይ እሰይ በማ እሰይ እሰይ። በማንኛውም አምሮባቸዋል። እሰይ ልጅሽም ታምራለች። እሰይ ስራ ያለሽም እንደናችሁ
የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይሄን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም ህሊናህን የሸጥክ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና ሳሚ ኧረ እባክህ እግሬ ይሰበራል ቀስ ብለህ ተንዠዋዠው ምን ነው ምን ትላለች ባለመጫወቻ እንዴት ነው እየተራሽ ነው ልጄ ላጫወት መጥቼ ወለድሽ እንደ አዲስ ሳሚዬስ ሳሚ ትልቁ እሱ 30 ሞላ እናቱ ለኔ ልጄ እኮ ነው ጅዋጅ ቤታቸቻለ ምን ማለት ነው ልጆች አሉ ይክፉልሽ ሳሚዬ የእሱ ልጆች መተው ይክፉ እንደ ልቋ ተተልቅበታል ትንሿ ትክፋ እቺ ምን ይሆነች ምን ነው በገዛ ልጄ እኔ ባንጆዋጆኩት አንቺ ምን አገባሽ ምን አገባሽ ብዙ አታንጆጂ ራሱን ሊያዞረው ይችላል በጣም ልጅ ስለሆነ ጭንቅላቱ አልጠነከረም እንዳይቀጭብሽ እንዳይቀጭ እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን ግን በተቃራኒው ነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም ግን አንቺ መኖር ከፈለግሽ እቺን ትንሽ እየጻልሽ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያን ነገር ምናምን አንስቼበት ነበረ የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን ወጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረግኩትኝ እኔ እንደና ሚዲያ ላይ ያውቃሉ ቲክቶክ ላይ ብዙ ሰዎች ያውቃሉ የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ መቄዶንያ ሰራ ነበር ምናምን እና በሰርባቸው አጋጣሚዎች በሙሉ አቢዩዝ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን ከዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ ወጥተህም እንዳትጋፈጠውም ትፈራለህ ምናምን ልጅም አለችኝ በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ ቂጡን ወስደሽው ነው እንዴ አታረጊውም ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ ያምሻል አንድ ያለኝን ቂጥ አሁን እኮ ምንም ያለ ቂጥ ነው ያወጣሁት ምንም ቂጥ የለኝም አጥበሽ አምጪ ጽዮን ምናልባት የወሰድሽው ያው የተሰማሽን ስሜት በሶሻል ሚዲያ ማጋራት እንዳለ ሆኖ ለህግ አካላት አሁን እንደዚህ አይነት ነገሮች ሲያጋጥሙ የተሰማሽን ነገር ለህዝቡ መጻፍና መግለጹ እንዳለ ሆኖ ምክንያቱም ያው ስለጻፍሽው ነው አጥናቂዎችሽ አይተው ለኛ ነገረውን እኛውን የደውልንልሽ ልክ እንደዛ ሁሉ ደግሞ ጉዳዩን በህግ አግባብ ለማስያዝ የሄድሽበት ርቀት እስከምን ድረስ እንደነገርኩ ዛሬ ነው እኔ ይሄን ነገር ፖስት ያደረኩትኝ በቃ በጣም ከፍቶኝ ያለቀስኩኝ ምናምን ነው ፖስት ያደረኩት ወደ ህግ ለመሄድ ምናምን አላሰብኩኝም ግን የከፋ ነገር ከመጣ ያው መሄድ አይቀርም አጠገቤ ያሉት ለማምናት ለአንድ ሴትም ይሄን ነገር ሼር አድርጊያታለሁ ምናልባት እኔ ወጥቼ ለስራ እንኳን የሆነ ጉዳት ቢደርስብኝ ኦር የሆነ ነገር ብሆን ህግ ጋም ሳትደርስ ብዙ ነገር ልትሆን ትችላለህ ሶሻል ሚዲያ ላይ ትሰማለህ አይደል ወደ ህግ ጉዳዩ ከመሄዱ በፊት ብዙ ሴቶች ሲጎዱ ምናምን የምታይበት አጋጣሚዎች አሉ እና ብቻ አላቅም መቼ እንደምጎዳም አላቅም ግን እዛ ደረጃ የሚደርሰኝም ነገር ካለ ወደ ህግም ለመሄድ እሞክራለሁ በእርግጠኝነት በሆነ አቅጣጫ እንደተገደባችሁ የሚገባችሁ ሰዎች ትኖራል እዚህ ጋር አሪፍ ነኝ እዚህ ጋር አሪፍ ነኝ እዚህ ጋር አሪፍ ነኝ ነገር ግን በዚህ በኩል የሆነ ሊሚቴሽን አለብኝ እያላችሁ ያላችሁ ካላችሁ እኔ በኢየሱስ ስም ስል እናንተ ልቀቀኝ ትላላችሁ እንደነገርኩ እኔ ብዙ ነገር ነው ያሳለፍኩት በእንደዚህ አይነት መንገድ ብዙ ቶለሬት አድርጌ ያሳለፍኳቸው በይቅርታ ያለፍኳቸው ነገሮች አሉ ህይወቴ ላይ በተለይ እንደዚህ ከሚታወቁ ሰዎች ምናምን አንጻር ብዙ የተጎዳውባቸው ነገሮች አሉ ግን አልፊያቸው ነበረ ብዙ ነገሮችን በቃ ይሄ ለመኖር አልፊያቸው ነበር ከአቅሜ በላይ የሚሆናሉ አንዳንዱ ሰዎች
አንዳንድ ሰዎች ያው በአቅምም በዝናም በገንዘብም ከአቅም በላይ ይሆናሉ እና ትፈራለህ። ምን ያህል መታገል እችላለሁ የሚለው ነገር ያስፈራሃል። እኔ ደግሞ ያው ደህና ቤተሰብም የለኝም። ሶሻል ሚዲያ ላይም ብዙ ሰዎች እንደሚያውቁኝ ራሴን አስተምሬ ምናምን በራሴ ተፍተፍ ብዬ እዚህ ደረጃ የደረስኩ ሰው ነኝ እና ና ድረስልኝ፣ ና ቁምልኝ፣ አግዘኝ ምናምን ምለውም ሰው የለም። ደህና ታበየ አለኝ የምትለውም ሰው ከሌለ ትፈራለህ ነው ብቻህን መቆም ሰው እነዛ ነገሮች ተጽዕኖ ስለነበሩብኝ ብዙ ነገሮችን ወደ ህግ ሄጄ ወደፊት መጥቼ መጋፈጡን አልቻልኩበትም ነበር። ግን አሁን ፖስት ያደረግኩት የብሶትም ነው። በቃ በጣም በቃ ስለበዛብኝም ጭምር ነው። አቤቱ እግዚአብሔር ሆይ ጸልያል። እኔ ጸለይኩላችሁ፣ አሜን ካላችሁ እግዚአብሔር መባረክን ይባርካችሁ። ምናልባት ቆይ ሉላም አጠገቤ ስላለች ከሉላ ጋር ደግሞ ጥያቄዎች ስላሏት አንድ ሁለት ጥያቄዎችን ታቀርብልሻለች። ጽዬ አይዞሽ። ጽዬ እንግዲህ በቅድምም እያልሽን ነበረ የመድፈር ሙከራም ተደርጎብሻል፣ ዛቻና ማስፈራራም እንደዚሁ አለና ይመስለኛል ይሄ ወደ ህግ ለመሄድ ከበቂ በላይ ነው ብዬ አምናለሁኝ። እንደው ፍርሃቱ እንዳለ ሆኖ አንድም ደግሞ ከጎናችን ማንም የለን ብለን ለምናስብ ሰዎች ነው ህጉ እዛ ጋራም ያለው ብዬ የማስበው። ማህበራዊ ሚዲያ ላይም እንደዚህ መውጣትሽ ምናልባት በዝናና በገንዘብ ያሸንፉናል ብለን የምናስባቸውን ሰዎችም ጎተት እንዲያደርግልን ይጠቅማል ብዬ አስባለሁኝ እና ከዚህ በኋላ ወደ ህግ ብትሄጂ ባይነኝ። እኔ ምን ታስቢያለሽ አንቺ? እንዳልኩሽ አሁን ድንገት ነው እናንተ ከሚወርሉት ወዴት እንደሚሄድ አላውቅም ነገሩ። ግን ቅድም እንደነገርኩሽ ይሄ ከአንድ ማምናት ሴት አለች። በቃ የከፋ ነገር ከመጣ ልጄ እንድታሳድግልኝ ምናምን ነገርኳት። ስላለው ነገር ነገርኳት። ሰውየው ማን እንደሆነ ምን እንደሆነ በአጠቃላይ እስከዛሬ ድረስ አቢዩዝ ሲያደርጉኝ ስለነበሩ ታዋቂ ሰዎችን ጭምር አጠቃላይ እጄ ላይ ስላሉ ማስረጃዎችን ምናምን ነገርያት። በቃ ክፉ ቀን ከመጣ በቃ ልጄን አሳድጊልኝ ምናምን፣ ግን የከፋ ነገር ከመጣ ወደ ህግ እንሄዳለን ምናምን አልኳት። ይህን ፖስት ሳደርግ ግን በቃ እንዳልኩሽ በጣም ብሶት ውስጥ ሆኜ ከፍቶኝ ያለቀስኩ ምናምን እንደዚህ አይነት ስሜት ውስጥ ሆኜ ነው ፖስት ያደረግኩት። ግን የከፋ ነገር ከመጣ ወደ ህግ እንደሚሄድ ያው አልጠራጠርም፣ መሄድ አይቀርም። አንድ እኔ ግን ምንድን ነው አሁን ምን አርጊ ነው የሚልሽ? አሁን ሴክሹዋሊ አቢዩዝ አድርጓል፣ ያሁሉ ነገር ታልፏል፣ ሙከራ አድርጓል፣ አምልጠሻል። ከዚህ በኋላ ምንድነው ምን አርጊ ነው ያለው ስልሽ ምንድነው? እኔም እሱም ጋር ፍርሃት አለ። ገብቶሻል አይደለ? እሱ ያው ኦልሬዲ ስለኔ የምታውቀው ነገር አለ ብሎ የሚያስበው ነገር አለ። እኔ ደግሞ ከኔ የተሻለ ሰው ነው ብዬ የማስበው ነገር አለ። ሁለታችንም ውስጥ ያለው ፍርሃት ራሳችንን ለማዳን ነው። ገባሽ አይደል? አሁን እዚህ ጋር እሱም እንደ ማስጠንቀቂያ አይነት ነገር ነው። ከዚህ በኋላ ያንንም ነገር ፖስት ሳደርግ ያው አስጠንቅቆኛል ምናምን በማናጀሩ በኩል ምናምን በተለያየ ስልክ ምናምን። ግን እኔም ደግሞ ብቻዬን ብሆን የዚህን ያህል መፈራ አይመስለኝም። ይህን ያህል በቃ የመጣው ይምጣ ምናምን ችግር የለውም ምናምን እላለሁ። ግን የ2 ዓመት ከ7 ወር ህጻን አለችኝ። ኃላፊነት ወስዶ የሚያሳድግልኝ ሰው የለም። ያው ብዙ ሰዎች ያውቃሉ፣ ጎረቤቶች የሚያውቃሉ። ሰው ቤቴ ራሱ የሚመጣ ሰው አይደለሁኝም። ቤቴ ብቻዬን የምኖር ሰው ነኝ። ብቻዬን እወጣለሁ እገባለሁ። ጓደኛ የሌለኝ ሰው ነኝ። እንደዚህ የምልሽ ነገር የሌለኝ ሰው ነኝ እና ክፉ ቀን ቢመጣ ምን ላደርግ እንደምችል ግራ ገብቶኝ ነው በእንደዚህ አይነት ሁኔታ ውስጥ ተረጭኝ እና እኔ ጋርም ፍርሃት አለ። እሱን ደግሞ ስምና ዝናውን ማጣት ስለማይፈልግ እንዳታወሪበት ነው። እኔም ደግሞ የሆነ የተወሰነ ሰው ያቀኛል አይደለ? የሆነ ነገር ወጥቼ በኋላ ያው የሆነ ኤንጌጅመንት ይኖረኛል፣ የሚሰማኝ ኦዲየንስ ይኖራል፣ ትንሽ የሚከተለኝ ሰው አለ። እሱ ፍርሃት አለበት እሱ ጋር። ባገኘው አጋጣሚ ሁሉ እንድፈራው ነው የሚፈልገው። በቃ እንድፈራው ምንም አይነት እንትን እንዳለ እሱ በጣም ፓወርፉል እንደሆነ ብዙ ነገር እንዳለ ምናምን ነገር። ስለዚህ ዝም ለማስባል ነው ማለት ነው። እዛቸውም ማስፈራሪያ ደናት ይሄ ነገር ሄዶ የት ይደርሳል አይነት ፍርሃት ሻል አይደለ? አሁን እንዴት ነው እንቅልፍ መተኛዋች? ልጅሽ እንኳን ከጎረቤት ጋር ሲጣላ እኮ ነርቨስ ትሆኛለሽ አይደለ? አይደለም በህይወት ሰው እያስፈራራሽ፣ በልጅሽ ሰው እያስፈራራሽ። እኔ ግን ጽዮን እኔ ግን አሁን ብዙ ታግሻለሁ ስትይ በተለይ ከጾታዊ ትንኮሳዎች ጋር በተገናኘ በእንቁላሉ ጊዜ አይነት ስሜት አለው። የሆኑ ነገሮች ሲጀመሩ የሆነ ነገር ላይ ማቆም ካልተቻለ ያንን ነገር በተደጋጋሚ የማስተናገድ እድል ይኖረዋል እና ምናልባት አሁንም ልክ ይሄን ነገር ፖስት ታደርጊ አድናቂዎችሽ እንዴ
ይሄማ በጣም ሲሪየስ መሰለ። እኔ እንደነገርኩ መጀመሪያ ቲቪ ላይ ምናምን ሆስት አደረግ ነበር እና በአጋጣሚ ትላልቅ ሰዎችን ኢንተርቪው የማድረግ አጋጣሚዎች ምናምን ነበሩ። ያው ለማደግ ተፍተፍል ነበር ምናምን በእንደዚህ አይነት ሁኔታ ላይ ከመውለዴም በፊት እንደዚህ አይነት አጋጣሚዎች አጋጥሞኝ ነበር እና የሆነ ጊዜ ላይ በቃ በጣም እንደዚህ ምርር ብሎኝ ምናምን ለመናገር እንትን ብዬ ነበር ነው። አሁንም የምነግርህ ሌላ በጣም ሰው የሚወደው በጣም ትልቅ ሰው ደግሞ በጣም የሚታወቅ ሰው ደግሞ በቃ ይህ ነገሮች በሙሉ በቃ እንድረሳቸው ይሄ በቃ ለእግዚአብሔር ታያቸው ሰዎች ያደረጉት ነገር በራሱ እግዚአብሔር ይቀጣቸዋል። እነዚህ ነገሮች አታውጫቸው፣ ለአንቺ ለህይወትሽም ጥሩ አይደለም ምናምን ብሎ ነገረኝ ያ ሰው ማለት ነው። ታውኩት የሆነ ሰዓት ላይ እንደዛ ነገሮችን አለፍኳቸው በይቅርታ። ያው እንግዲህ መልእክቶቹን እያየው ነበረ። እንግዲህ ጽዮንን ስምናቃት የሳሚ እናት እያለች ስትቀልድ እና እንዲህ አይነት መከራዎች እንዲህ አይነት ስሜቶች ውስጧ እንዳሉ አልገምትም ነበር የሚል አስተያየት መጥቶልሻል። አሁን ወደ ቲክቶክ የመጣሁት ኮሜዲ ኮንተንት እየሰራሁኝ ነው። አንዳንድ ሰው እንደዚህ አይነት ነገሮችን ፖስት ስታደርግ አቴንሽን ፈልገህም ይመስለዋል። ግን እኔ ወደ ቲክቶክ የመጣሁት ያው በምችለው በታለንቴ የሆነ ነገር ክሬት አድርጌ ነው እንጂ ደካማ ጎኔን አውርቼ አቴንሽን የምስብም ሰው አይደለሁኝም። በጣም ብዙ ጊዜን ያው በመቀለድ በመሳቅ ምናምን ነው ማሳልፈው ቲክቶክ ላይ። ካለኝ ነገር ላይ ደግሞ ለሌላ ሰዎች በማካፈል ምናምን እንደነገርኩ ብቻዬን ስለሆንኩኝ ከሰው ጋር መዋል፣ ሰዎችን ወደ ቤቴ ማምጣት ምናምን እንደዚህ ለመርዳት ማምጣት ምናምን ያስደስተኝ ነበር። እነዛ ነገሮች በማድረግ ነው ብዙ ሰዎች የሚያውቁኝ፣ ሴቶችን በማገዝ እና ያው እንደዚህ አይነት ነገር ሲያጋጥመኝ ያው እንደነገርኩ ፍርሃት፣ ብሶት፣ በቃ በጣም ብዙ ተደራራቢ ስሜቶች እንደዚህ አይነት ሁኔታ ላይ ሆኜ ነው ፖስት ያደረኩት። ምክንያቱም የሳሚ እናት የሚለውን የቲክቶክ ገጽሽን እያየው ነው። ወደ 470 ተከታዮች አሉሽ። ከ13.9 ሚሊዮን በላይ ላይክ ካለሽ ያው ብዙ ጊዜ ቀልዶችን የሚያጭሩ ነገሮችን የምትሰሪላቸው እና እንዲህ አይነት መራር ህይወት እያሳለፍሽ እንደሆነ አልገምትም ነበር ነው አስተያየቱ። አንድ ብዙ ሴቶች እኮ በእንደዚህ አይነት መንገድ ያልፋሉ። ያው እኔ ፖስት ስላደረግኩት ነው እንጂ በጣም ብዙ ሴቶች በስራ አጋጣሚ በሚያገኟቸው ሰዎች እኮ በጣም ብዙ አይነት ፈተናዎች ያጋጥሟቸዋል አይደለም? እንሰማለን ብዙ ነገር ምናምን። ያው እኔን ስለሚያውቁኝ ነው ብዙ ሰዎች ምናምን። አንዳንዴ ደግሞ ብዙ ሴቶች ይህን ነገር አውጥተው ደፍረውም አይናገሩትም እንጂ አካባቢያችን ላይ ራሱ ብዙ ምንሰማቸው ነገሮች አሉ። በእንደዛ አይነት ያው እኔ ከነዛ ሴቶች አንዷ ነኝ። ያው እንደዚህ አይነት ነገር ሲያጋጥመኝ ግን ገባ አሁን እኔ ልጅም ስላለኝ ነው እንጂ ላልፖስት ሁላ እችል ነበር እኮ የሆነ በቃ የመጣው ይምጣ ምናምን ብዬ ደግሞ የምጋፈጥ እንደነገርኩ ከመውለዴ በፊትም እንደዚህ አይነት ነገር አጋጥሞኝ ነበር ብዬ ነበረ። በቃ ስራ ስትሰራ እንደ ሴት የምትፈተንባቸው ጊዜያቶች አሉ። ዝነኞች በዝናቸው፣ ሀብታሞች በሀብታቸው፣ ብቻ ሴትነት የሚፈተንበት ጊዜያቶች አሉ። ግን በዛ ጊዜ ላይ በቃ እየተንገዳገድክ ምንም ሆነ ትሞክራለህ። እነዛን ፈተናዎችም ታልፋቸዋለህ። ግን አሁን በጣም ያው ፈሪ ያደረገኝም እናትነቴ ነው። ገባ እንደዚህ አሁን ፖስት ያስደረገኝም ምናምን እንጂ ከመውለዴ በፊት እንዳለፍኩት አልፈው ነበረ። ያው ለአንድ ነፍሴ ምናምን ብለት አልፈዋለህ። ግን አሁን ደግሞ እንዳላልፈውም በቃ በጣም ፈሪ ያደረገኝም እናትነቴ ነው። እንደዚህ ፖስት እንዳረግ ምናምን ያደረገኝ እንጂ ሴት ልጅ እንደዚህ አይነት መከራዎች ውስጥ ኦብቪየስሊ ታልፋለች። ሴት ልጅ ብዙ ሴትነቷ የሚፈተንበት ነገር ይኖራል። በየቢሮ በታዋቂም ታዋቂ ባልሆኑ ሰዎችም አቅም ባላቸውም ሰዎች ምናምን ሴት ልትሰራ ስትወጣ ሴትነቷ የሚፈተንበት በጣም ብዙ አጋጣሚዎች አሉ። ግን ደግሞ እንደዚህ ወደ አደባባይ ፈሪ ሆና የምትወጣው ምናልባት እናት ከሆነች ሌላ ኃላፊነት ካለባት ምናምን ነው። እኔ እንደዛ ሆኜ ስለወጣው ማለት ነው። በአሁኑ ሰዓት የሙሉ ሰዓት ቶክ ላይ ያሉ ቪዲዮዎችን የምትሰሪው ወይንስ እንዳልሽው በሜንስትሪሞችም ላይ እየሰራሽ ነው ያለሽው ጽዮን? አይ አሁን እንደዛ ሜንስትሪም ላይ እየሰራሁኝ አይደለም። ቲክቶክ ላይ ነው እየሰራ ያለሁት። የራሴ ደግሞ እውነት የሚባል ኢቨንት አለኝ። የማይተዋወቁ ሰዎች ልደታቸውን በጋራ የሚያከብሩበት ኢቨንት በቅርብ ነው የጀመርኩት። እሱን እሰራለሁ እና በቅርብ ደግሞ እንደነገርኩ በጣም ብዙ ታሪክ ነው ያሳለፍኩት። በቤቴ ነው ከቤት የወጣሁት። በጣም በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ዩኒቨርሲቲ ተመርቅ ያለው በኢንጂነሪንግ ምናምን ስለ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያትሽ ማለት ነው። በገዛ አያትሽ ሲሆን አሁን እንደዛ
አንተም ብሎብኛል። በልጅነት ነው የወጣሁት። ብቻ ምን ማለት ወደ ብዙ ነገር ነው ያሳለፍኩት። ሰይፉ በወንድ ብዙ ተፈትኛለሁ ስለ በቃ እግዚአብሔር ነው አባትም እናትም ሆኖ ያኖረኝ እና አንዳንዴ በቃ በቃ ልልፍ አሁን ይህን ሀሳብ ያነሳሁት ራሱ በሚቀጥለው አመት ቲክቶክ ላይ አሁን 29 አመቴ ነው። በ29 አመት ውስጥ እንደ ሴት የተፈተንኩባቸውን ፈተናዎች እግዚአብሔር ያሳለፈኝን ደግሞ ሌላው ያንግ ጀነሬሽን እንዲማርበት የራሴን ታሪክ እየጻፍኩ ነው። እሱ ከተሳካ እንግዲህ የራሴን ታሪክ እንደ መጻፍ አድርጌ እሱ ላይ ለመስራት እየሰራው ነው። ዮኒ አንቺ ጠንካራ እናት ነሽ። ብዙ ፈተናዎች ውስጥ አልፈሽ መጥተሽ ደግሞ ልጅሽን ፕሮቴክት ለማድረግ ሌሎች ረጅም መንገዶችን እየሄድሽ ያለሽ ሴት ነሽ እና ለሌሎች ሴቶች ምሳሌ መሆን የምትብራትሽ ያልጣለሽ ያላስወደቀሽ ሴት ነሽ እና ይህንንም ታልፊያለሽ። እሺ ህግም አለ ህግም ማህበረሰብም አሁን ደግሞ ሰው አይን ውስጥም ገብተሻል። ብዙ ሰው ሰምቶታል። ከዚህ በኋላ የሚመጣ ነገር አይኖርም። አሁን እሷ ብቻዋን ነው ሰፈር እያደረገች የነበረችው። አይ ቲንክ የነበራትን ችግር ሁሉ ብቻዋን ያሳለፈችው። አሁን ግን ሁሉም ሰው ምናልባት ቅድም ስትይ ነው እንደገባኝ ራስሽን ለማጥፋት ሞክረሽ ነበር። የሄድሽበት በወንዶች ተደጋጋሚ ጥቃት ደርሶብሽ ነበር። ይህን ሁሉ ችለሽ ነው ደስተኛ መስለሽ ለመታየትና ደስታን ለመፍጠር ኮሜዲ የምትሰሪውና ምናልባት አሁን እንዲህ ነገሮች በሰለጠነው ዓለም ሳይካትሪስቶችን የስነ አእምሮ በቃ ከዚህ ጋር ይገናኛል። እነሱን የማግኘት በእነሱ ሼፕ የመደረግ የእምነት ተቋማትን የመደገፍ ነገር አለና አንቺ እስከዛ አንፃር ምንድነው ያደረግሽው? እኔ በቃ የኔ ሳይካትሪ የኔ አጋዥ የኔ ወንድም አባት እናት ብዬ የምኖረው እኔ እግዚአብሔር እንደነገሩ የአደጋ ጊዜ ተጠሪ እግዚአብሔር ነው ምናምን። እንደውም ባለፈው አሞኛ ሐኪም ቤት ሄጄ የአደጋ ጊዜ ተጠሪ ላይ ፈር እንትን ስልክ ቁጥር ጻፊ ሲሉ አሁን እግዚአብሔር ብዬ ነው የምጽፈው የራሴን ስልክ ነው የምጽፈው ብዬ እየሳኩ ነበር በራሴ። ይሄን ያህል የሆነ ነገር ክፉ ቀን ቢመጣ የምጠራው ሰው የለኝም፣ ግን እግዚአብሔር ብቻ ነው እኔን ያኖረኝ ያሳደገኝ። ብዙ ፈተና ውስጥ አልፍ ያለው ምናምን እና አሁን ይህን ፖስት ሳደርግ ራሱ በቃ መቼ ነው የሚያበቃው? መቼ ነው የሚያበቃው? በቃ 29 አመት እስኪሞላኝ በወንድ ብዙ ነው የተፈተንኩት። ብዙ ገባ ባሳየ እጄ ላይ ብዙ ምልክቶች አሉ። ዩኒቨርሲቲ ያለው በተደጋጋሚ ሆስፒታል ገባ ነበር። በጣም እልህ ይዘኛል ደግሞ በቃ መውደቅም አልፈልግም። በቃ የሆነች የተደፈረች ሴት ምናምን በቃ የወደቀች ሴት መሆንም አልፈልግም። የሆነ ጊዜ ግቢ ላይ አንዳንዶች ተደፍረው ዓለምን ይቀይራሉ እንደ ኦፕራ አይነት ሴቶች፣ አንዳንዶች ደግሞ በዚህ ህመም ይወድቃሉ ምናምን ሲባል የስሙ እኔ በህመሜ መውደቅ አልፈልግም። በቃ እነዚህ ህመሞች እኔን ሰርተውኝ ሴት መሆን ነው የምፈልገው። የሆነ ቦታ መድረስ ነው የምፈልገው። ግን በዛ ውስጥ አንዳንዴ ተስፋ ስቆርጥ ወይ በሞት ይሻላል ምናምን የምልባቸው ታይሞች አሉ ምናምን። ብቻ በዚህ ሁሉ እግዚአብሔር አኑሮኛል፣ ልጅ ሰጥቶኛል፣ እናት አድርጎኛል ምናምን። ስለ ልጅሽ አባት ምናልባት ከአንቺ ጎን የመቆም ነገር የለም ወይስ ሲንግል ማም ነሽ ሲሆን? እኔ ሲንግል ማም ነኝ። ሶሻል ሚዲያ ላይ እንዳለውም ሲንግል ማም ነኝ። ወደፊት ላይ ትኩረት ነገር ሳረግዝ የልጅ ቤተሰቦች የእሷ የአባቷ ቤተሰቦች አጎቷ ምናምን ምን አሉ ይመስላል፣ ለራስ በስርዓት መኖር ያልጀመርሽ ሴት እንዴት ነው ሰው ወደዚህ ምድር አንቺ መጀመሪያ በስርዓት መቼ ኖርሽ ምናምን ብለው ተሳልቀውብኝ ከዛ ቤተክርስቲያን ሄድኩኝና በቃ በጣም ብዙ ገዳም ውስጥ ምናምን ልጅ የሚጠይቁ ብዙ ሰዎች አሉ። እኔን አምነኸኝ ልጅ ከሰጠኝ እንደዚህ የሳቁብኝ ሰዎች ፊት ወድቄ የዳይፐር ቸግሮኝ የወተት ቸግሮኝ አታቁመኝ፣ ጥሩ እናት አድርገኝ። ግን እግዚአብሔር አላሳፈረኝም። የሚገርም ወልጄ በ5 ወሬ በአንድ የቲክቶክ ቪዲዮ ነው ቫይራል የወጣሁት እና ይኸው እስከዛሬ ድረስ ለሌላውም ሰው አትርፎኛል እና እግዚአብሔር ይመስገን ስላለው ነገር። አሁን ቪዲዮዎች ላይ ቲክቶክ ላይ እያየሁት ነበር። እጅሽ ላይ የተተለተለ ሰውነትሽን እያየሁ ነው። እሱ ምንድን ነው? ዩኒቨርሲቲ እያለሁ ነው በጣም በቃ ሎንሊነስ ሲሰማኝ፣ ብቸኝነት ሲሰማኝ በቃ የሆነ አንዳንዴ የምኖርለት የምታገለው ህይወት ምናምን በቃ እንትን ሲለኝ በዛ ምክንያት በቃ መሞት የምፈልግባቸው ታይሞች ነበሩ። መኖር የጀመርኩት ከወለድኩ በኋላ ነው። በቃ ለመኖር አሁን እኮ እሷ ባትኖር ኖሮ ይሄ ዛቻ ለእኔ እድል ነበር። ምናልባት ከጥቂት ዓመታት በፊት
እገልሻለሁ ቢለኝ ራሴን አጥፍቼ ሲኦል ከምሞት ከምገባ ለእኔ እንደ ኦፖርቹኒቲ ነበር መወስደው የዛሬውን ዛቻ። ፈሪ ያደረገኝ እናትነቴ ነው። መኖር የጀመርኩት በዚህ 2 ዓመታት ውስጥ ነው። በቃ ጥሩ እናት ለመሆን ምናምን እንትን የፈለጉት ህይወቴ ዘራችብኝ ልጄ ናት። እግዚአብሔር ማስሬ ተስፋ የቆረጥኩ ሳስቸግረው ነው መሰለኝ ልጄ ሰጠኝ። ለዛ ነው አሁን እንደዚህ ፈሪ ሆኜ ምናምን እርዱኝ ምናምን ምለው እንጂ ከዚህ በፊት እንደዛ ቢለኝ ኖሮ ደስ እያለኝ በደስታ ነበረ ምለው። እንደዚህ መርዱኝ ምናምን አይደለም። የሚመጣውን ሀሳብ እያየሁ ነው። እኔም ጽዮን አይዞሽ፣ ያለፈ ታሪክ ያለፈ አጋጣሚሽን እንደ መማሪያ ውሰጂውና ስለ ወደፊቱ አስቢ። ጥሩ ቀን ከፊትሽ አለ፣ አይዞሽ የሚል መልእክቶችን በብዛት ያለው እንግዲህ አንድም ጥንካሬን ልንማርባቸው አሁን ልጅሽ ብቻም አትሆንም ፐርፐዝሽ። አሁን ይሄን ስቶሪሽን የሰሙ በአንቺ አይነት መንገድ ያለፉ ሌሎች ሴቶችም መጠንከር የሚችሉት አንቺ በርትተሽ ስታሳይን ነው አይደለም ጽዮኔ? ሰው እንግዲህ ይሄ እምባ ደግሞ ወደ ሳቅ ይቀየራል፣ ሀዘንሽንም ወደ መጽናናት ይሄዳል። እና ምድር ላይ አንድ ሰው ኤክስፒሪየንስ ማድረግ የሌለበትን ነገር ኤክስፒሪየንስ አድርገሻል። በጣም በስነ ልቦናም በአካልም ትልቅ የምንለውን አይነት ጉዳት ነው ያየሽው። ብዙ ሴቶች ላይ ቤት ውስጥም ተደብቀው ያሉ ከዚህ ማነቆ መውጣት ያልቻሉ ደግሞ ብዙ ናቸው። ፈጣሪ ይመስገን ደግሞ አንቺ ምሳሌያቸው ሆነሽ እንዲወጡ መንገድ የሚከፈትበት እድልም ሊሆን ይችላል። አንዳንዴ እንዲህ አይነት ነገር ይህን ሁሉ ታሪክሽን አናውቅም አሁን አይደለኛ በዚህ ግለሰብ የተነሳ ነው እንግዲህ ይህንን የተጫወት ነው። እና ሌሎችም እንደዚህ አይነት ማነቆ ውስጥ ያሉ ሴቶችንም የምታበረች ጠንካራ ሴት ነው የምትሆኝው ጽዮኔ። እስካሁን የሄድሽበት መንገድም ጥንካሬን ነው የሚያሳየው። ከዚህ በኋላ የላይፍ ፐርፐዝሽ ልጅሽ ብቻ ሳይሆን ቤተሰቦችሽ ወይ ከጎንሽ ያሉ ሰዎች ሳይሆኑ ሌሎች በአንቺ ጫማ ውስጥ ያሉ እያለቀሱ ተስፋ እየቆረጡ ሞትን እየተመኙ ያሉ ሴቶች ናቸው የሚሆኑት። እና የአንቺ ጥንካሬ አንቺ ያንን ችግር ማለፍ ደግሞ ለነዛ ሴቶች ብርሃን ማሳያ ጭላንጭል ነው የሚሆነው ጽዮን። በርችልን። ይሄም በሳቅ ተቀይሮ ተመስገን የምትይበት ቀን ደግሞ ይመጣል በጣም በአጭር ጊዜ ውስጥ። አሜን አሜን። ታፍሻርገው እንግዲህ ብዙዎች አለን ደግሞ አይዞሽ። ብዙ ሰው ደግሞ አሁን እንደ ወንድም ሆኖ ከአንቺ ጋር የሚሆን በጣም ብዙ ሰው አለ። አሁን እየሰሙሽ ያሉት በጣም ብዙ ሺዎች የሚቆጠሩ ሰዎች በቀጥታ አንቺን እየተከታተሉ ነው። ብዙዎች ከጎንሽ እንዳሉ ሁሉም እየጻፉ የሚጽፉትን ነገር እየተመለከታችሁ ነው አይደል? በርቺ ከጎንሽ ነን የሚልሽ በጣም በጣም የበዛ ሰው አለ። ያንቺን የስክሪን ላይ ድራማዎችሽን ነው እንጂ የሚያውቁት ከጀርባ ያለውን ህይወትሽን አሁን ነው የሚሰሙት። እና እንደዚህ አይነት በጣም ጠንካራ በጣም ጠንካራ ልጅ ነሽ እና ቀጢ። እኛ ደግሞ ሁሌም ከጎንሽ ነን። እግዚአብሔር ይርዳሽ። ደግሞ አታሳፍሪንም። አሪፍ ቦታ ደርሰሽ ደግሞ ከዚህ በላይ ሁላችንም ቆመን እናጨበጭብልሻለን። ጀግና ነሽ። እሺ ሁላችሁም አመሰግናለሁ። በጣም እንደዋወላለን፣ እንጠይቅሻለን። ጽዮንዬ እንግዲህ በርቺ፣ እግዚአብሔር ከሁላችን ጋር ይሁን። ብቻሽን አይደለሽም። አይዞሽ የኔ እህት፣ አታልቅሺ። የሚመለከተው የህግ አካላት በሙሉ በፈጣሪ ስም አደራ እህታችንን ጠብቋት የሚል ሁሉ መልእክት ተጽፎልሻልና ብዙዎች አብረውሽ ናቸው ያሉት። ብቻሽን አይደለሽም። እና ደግሞ አንድ ነገር ማወቅ ያለብሽ ሁሉም ያልፋል። ነገ ሁሉም ጥሩ ይሆናል። እሺ ከእግዚአብሔር ጋር መልካም አዳር። አመሰግናለሁ። ሁላችሁም በጣም አመሰግናለሁ። እግዚአብሔር አክብርልኝ። እሺ ቻው። እሺ ጽዮን ቻው ባይ